ሰላም ውድ የቻናላችን ቤተሰቦች፣ ዛሬም እንደተለመደው በሌላ ቪዲዮ መጥተናል። ወደ ቪዲዮ ከመሄዳችን በፊት ግን ቻናሉን ሰብስክራይብ አላደረጋችሁ ቀዩን በተን በመጫን ሰብስክራይብ እንድታደርጉና እንዲሁም ከዚህ በኋላ የምንጭነው ቪዲዮ ቀድሞ ወደ እናንተ እንዲደርስ የደውሉን ምልክት በመጫን ቤተሰብ ይሁኑ። ቀጥታ ወደ ቪዲዮ። እሺ 40/60 ኮንዶሚኒየም ባለ 3 መኝታ ጠቅላላ የፊኒሺንግ ስራው ስንት ብር እንደሚያስወጣ በዚህ ቪዲዮ ነግራችኋለሁ። ቀጥታ የምንሄደው ወደ ዩቲሊቲዎች ነው። ዩቲሊቲ ብለን የምንጠራቸው ኤሌክትሪካል እና ሳኒታሪ ኢንስታሌሽኖችን ነው። ከዛ በፊት ግን ስራው ስቴፑ ወይም ደግሞ የወርክ ሜቶዶሎጂውን አብሬ እየነገርኳችሁ እሄዳለሁ። እንዲሁም ይህን የዋጋ ግምት ስናወጣ አሁን ባለው ወቅቱን ባገናዘበ ሁኔታ ያወጣ ነው ኮስት ኤስቲሜሽን ነው ማለት ነው። ቀጥታ ወደ መጀመሪያው ስራ ስንሄድ ኤሌክትሪካል እና ሳኒታሪ ኢንስታሌሽኖች ናቸው መቅደም ያለባቸው። ምክንያቱም የጠረባና የቁርቋሮ ስራ ስለሚኖራቸው እነሱን ደግሞ ፊኒሺንግ ስራ ከጨረስን በኋላ መስራት ስለማንችል መጥረብም መቆርቆሮም ስለማንችል መጀመሪያ ቅድሚያ እነሱን እንሰራለን ማለት ነው። እንዲሁም ቤቶች ልማት ቤቱን ሲሰራው የኤሌክትሪካልና የሳኒታሪ ኢንስታሌሽኖቹን በትክክል በደንብ ብዙ ጊዜ ስለማይሰሩ ወይም ደግሞ ያለው ማቴሪያል በደንብ ፕሮቫይድም ስለማይደረግ ቼክም ስለማይደረግ እኛ እንደ አዲስ መስራት አለብን ማለት ነው። ስለዚህ ኤሌክትሪካል ኢንስታሌሽን ዋጋው መጀመሪያ ከኮንዲት ዋይሪንግ እንዲሁም ደግሞ የባለሙያውን ጨምሮ መጨረሻ ላይ ፊኒሺንግ ከጨረስን በኋላ የምንገጥማቸው ፊቲንጎችን ጠቅላላ ከ60 እስከ 70 ሺህ ብር ድረስ ያስወጣናል። በመቀጠል የምናየው የሳኒታሪ ኢንስታሌሽን ነው። ሳኒታሪ ኢንስታሌሽን እንደ ኤሌክትሪካል ኢንስታሌሽን ሁሉ ቀድሞ መሰራት አለበት። ምክንያቱም የጠረባና የቁርቋሮ ስራ ስላለው እሱን ቅድሚያ እንሰራለን። እንደዚሁም ደግሞ የዋተር ሰፕላይ ፒፒአር ላይኖቹን በፕሬሸር ቴስት ቼክ ማድረግ አለብን። ምክንያቱም ሊኬጅ ሊኖረው ስለሚችል ሊኬጅ ደግሞ ካለው የፊኒሺንግ ስራችንን ከሰራን በኋላ ሊያበላሽብን ስለሚችል ቀድመን ፕሬሸር ቴስት ቼክ ማድረግ አለብን። በመቀጠል የዋጋውን ስናይ ባለ 3 መኝታ ቤት እንደመሆኑ መጠን 2 ባኞ ቤት ይኖረዋል። ስለሆነም 2 WC 2 ሃንዶሽ ወይም እጅ መታጠቢያ 2 ሻወር ትሪ እንደዚሁም ደግሞ 1 የኪችን ሲንክን ጨምሮ ዋጋው ከ130 ሺህ ብር እስከ 140 ሺህ ብር ይደርሳል። አሁን ባለው የዋጋ ግምት ማለት ነው። እሺ በሶስተኛ ደረጃ ደግሞ የምናየው ወይም ስቴፕ የምናየው የጂፕሰም ስራ ነው። የጂፕሰም ስራ እንደሚታወቀው የቤታችን አንደኛና ዋነኛ ስራው እሱ ነው። ቤታችንን የሚያሳምርልን ማለት ነው። ስለሆነም የጂፕሰም ስራ በጣም አስፈላጊ ነው። የጂፕሰም ስራ ስንል በሁለት እንከፍለዋለን። የመጀመሪያው የቦርድ ነው፣ ሁለተኛው የቻክ ስራ ነው። እንደዚሁም ደግሞ ቤቱ ሰሚ ፊኒሽ ሆኖ ፕላስተሪንግ ሊኖረው ስለሚችል ፕላስተሪንጉ ደግሞ ብዙ ጊዜ አንኢቨን ሰርፌስ ስለሚሆን ወይም ወጣ ገባነት ስለሚኖረው በደንብ በጥንቃቄ የቻኩ ስራ በደንብ መሰራት አለበት። ቢቻል ልስኑ ተነስቶ እንደገና ቢለሰን ጥሩ ነው። ካልሆነ ግን በደንብ ተደርጎ ሬክቲፋይ መደረግ አለበት። ቻኩ በደንብ መሰራት አለበት። ስለሆነም ወደ ዋጋው ስንመጣ ምን ያህል ያስወጣናል ለሚለው ቦርድንና ቻክን ጨምሮ በጠቅላላ ከ70 ሺህ ብር እስከ 80 ሺህ ብር ድረስ ሊያስወጣን ይችላል። በመቀጠል የምናየው የፊኒሺንግ ስራ ስቴፕ የፍሎር ፊኒሽ ነው። ፍሎር ፊኒሽ ማለት የወለል ስራ ማለት ነው። እንደዚሁም የሽንት ቤት ግድግዳን ሴራሚክን ጨምሮ ማለት ነው። እኛ የምናየው ወይም ደግሞ ዋጋውን ለማውጣት የሞከርነው በፖርስሊን ነው። በተለያየ ማቴሪያል መጠቀም ይቻላል። እንደየ ማቴሪያሉ አይነት ደግሞ ዋጋውም ሊለያይ ይችላል። እኛ ግን አሁን በአገር ውስጥ ፖርስሊን ዋጋ ነው ግምቱን የምናወጣው። ስለሆነም በአገር ውስጥ ፖርስሊን ስንሰራ
የሚያስፈልጉን ነገሮች አሸዋ፣ እንደዚሁም ሲሚንቶ እና ራሱ ፖርሲሊን ያስፈልገናል። ስለሆነም ሳሎኑን እንደዚሁም 3ቱ መኝታ ቤት እና በረንዳዎቹን ጨምሮ በጠቅላላ የፍሎሪንግ ስራ ከ190 ሺህ ብር እስከ 220 ሺህ ብር ድረስ ሊያስወጣን ይችላል። የሽንት ቤት ግድግዳ ሴራሚክ በምናይበት ጊዜ እንደዚሁ ከ80 ሺህ ብር እስከ 90 ሺህ ብር ድረስ ሊያስወጣ ይችላል በጠቅላላ። ስለዚህ ግምቱ በጠቅላላ 300 ሺህ ብር አካባቢ ይገመታል ማለት ነው። በመቀጠል የምናየው የበር እና መስኮት ስራ ነው ወይም ገጠማ ነው። እንደሚታወቀው ብዙ ጊዜ ኮንዶሚኒየሞች ላይ መስኮት አይነቀልም። ምክንያቱም የውጭውን ገጽታና የውጭውን እይታ ይቀይሯል ተብሎ ስለሚታሰብ መስኮት ብዙ ጊዜ እንዲቀየሩ አይፈቀድም። ስለዚህ እኛ አሁን ወደ በር ገጠማ ነው የምንሄደው። ስለዚህ የበሩን ገጠማ በምናይበት ጊዜ እንደዚሁ 3 መኝታ ቤት ስላለው 3 በሮች አሉን። እንደዚሁም 2 ባኞ ቤት ስላለው 2 በሮች አሉ። ተጨማሪ ደግሞ ዋናው ሜን ጌቱ አለ። ስለዚህ በአጠቃላይ የ6 በሮችን ዋጋ ነው የምናወጣው ወይም የ6 በሮች ወጪ ነው የሚኖርብን። ስለሆነም አሁን ባለው ከረንት ዋጋ በር በካሬ ትንሹ 11 ሺህ ብር ጀምሮ እስከ 30 ሺህ ብር ድረስ ማክሲመም ዋጋ አላቸው። ስለሆነም እኛ በ12 ሺህ ብር ለካሬ ነው ግምቱን ያወጣ ነው። ስለሆነም ጠቅላላ 6 በሮች ሲኖሩን ለ6ቱ በሮች ደግሞ በጠቅላላ የሚያስወጣን የዋጋ ግምት ከ125 ሺህ ብር እስከ 130 ሺህ ብር ይሆናል። ይህም በሩን የሚገጥመው ባለሙያ እንደዚሁም ደግሞ የቀለሙን ጨምሮ ማለት ነው። የዋጋ ግምቱ የበሩን በተመለከተ ይህን ይመስላል። በቀጣይ የመጨረሻ ስቴፕ የሚሆነው የቀለም ስራ ነው። የቀለም ስራን በተመለከተ መጀመሪያ ወደ ቀለም ስራ ከመሄዳችን በፊት የጂፕሰም ስራው በደንብ ተደርጎ መለቀም አለበት። እንዲሁም በብርጭቆ ወረቀት መታሸት አለበት ወይም በሳንደር በምንለው ማሽን በደንብ ተደርጎ ለቀማ ስራው ማለቅ አለበት። ከዛ በኋላ ቀለማችንን መቀባት እንችላለን። በዚህም ለቀለም ስራችን የሚያስወጣን ወጪ ጠቅላላ ከነ ባለሙያው ቀለሙን ጨምሮ ከ50 ሺህ እስከ 60 ሺህ ብር ድረስ ያስወጣናል ማለት ነው። እንግዲህ ለ40/60 ባለ 3 መኝታ ቤት ኮንዶሚኒየም የፊኒሽንግ ስራ የሚያስወጣውን ወጪና የስራውን ስቴፖች ነግሬያችኋለሁ። ስለዚህ በጠቅላላ በግምት ከ500 እስከ 550 ሺህ ብር ድረስ ያስወጣናል ማለት ነው። ስለሆነም የተብራራ ዋጋ ወይም ዲቴል ዋጋውን ማግኘት የምትፈልጉ ወይም ማወቅ የምትፈልጉ ከታች ባለው ስልክ ኮንታክት አድርጉን። እንደዚሁም ቤታችሁን ማሰራት የምትፈልጉ ከሆነ እንደዚሁ ድርጅታችን ኃላፊነቱን ወስዶ በተመጣጣኝ ዋጋ ይሰራላችኋል ማለት ነው። ስለዚህ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህን ይመስላል። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጎ በሌላ ቪዲዮ እንገናኛለን። አመሰግናለሁ።